ትልቅ ሐውልት አለ። ወደ እሱ ሐውልት የሐውልቱ ስም ደግሞ ጦና በመባል ተሰርቶ 1-2 ኪሎ ሜትር በእግር ስለመጣው በጣም ነው ደከመኝ። ይሄ ደግሞ ኃይሌ ሯጩ ኃይሌ ሪዞርት ነው ጋይስ። እዩ አሁን ንፋስ እየተነሳ ነው። እዩት እዩት። እግዚአብሔር በማለት ቪዲዮን ተከታተሉት። ሰላም ሰላም ዩቱብ፣ እንደተለመደው ዛሬ በሌላ ቪዲዮ መተናል። ዛሬ ደግሞ ወላይታ ሶዶ ላይ ከሚገኙ አንዱ ወደ ሆነው ትልቅ ሐውልት አለ። ወደ እሱ ሐውልት እየሄድን ነው። ደግሞ የሐውልቱ ስም ካውጦና በመባል ተሰርቷል። ድሮ እሱ ካውጦና ንጉስ ነበረ፣ የወላይታ ሶዶ ንጉስ። ስለሱ በደንብ አላውቅም። ለመጀመሪያ ጊዜ ለማየት እየሄድኩ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ተከታተሉት። እሞ ዛሬ እንዴት ነው መንገዱ ነፃ ምናምን የሆነው ምናምን ካላችሁ ዛሬ ቀን እሁድ ነው። ለዛ ነው በዚህ መንገዱ ነፃ ያለው። እንደውም እኔ በሚመጣበት መንገድ በአስፋልት እየመጣው ነው። መኪና የሚባል ነገር የለም። ደግሞ ከፊት የምታዩት አስፋልት እየተሰራ ነው። ኮሪደር ልማት ምናምን እንደዛ ነገር ብዙም አላውቅም። መሀል ላይ ነኝ። እዩት፣ እስከዛ ከተማው አስፋልት እየተሰራ ነው። እውነት በጣም የሚያምር። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ተከታተሉ። ሰላምቱ 1-2 ኪሎ ሜትር በእግር ስለመጣው በጣም ነው ደከመኝ። ትንሽ መቀመጥ አለብኝ። በስ በጣም ነው ደከመኝ። ሆቴል ይመስላችኋል? እስቲ ወደፊት ላሳያች። ጥላ ቦታም ደስ ይላል። ወደፊት ላሳያች። ቦታው እዚህ ጋር ትንሽ ውሃ ትፈስ ነበር። ምን ሆኖ ነው የተቆፈረው? እዚህ ጋር ወንበር አለ። እኔ የተቀመጥኩበት ቦታ ይሄ ነው። ጥላው ይሄ ነው። አሁን ከፎቆች መሀል ላይ ነው ያለሁት። ይሄን ፎቅ ነው። ባላ በኩል ፎቅ አለ። ደግሞ እዛ ጎን ላይ ኃይሌ ሪዞርት አለ። አንድ ቀን ወደዛ እንሄዳለን። ተከታተሉ ጋይስ። አረፍኩኝ። አሁን ደግሞ ወደ ሐውልቱ አንድ የ10 ደቂቃ መንገድ ይመስለኛል። አሁን እንደዛ ነገር ነው። እስቲ አብረን ሄደን እናያለን። ጋድ ዋት! ቆይ እስቲ የሆነ ነገር ላሳያችሁ። እዩት በእናታችሁ። ይሄ ፎቅ አበበ ዘለቀ በማለት ይታወቃል። የአበበ ዘለቀ። ይሄ ደግሞ ኃይሌ ሯጩ ኃይሌ ሪዞርት ነው። በቃ ወደ እነዚህ ወደ ሁለቱ በቀጣይ ቪዲዮ ልመጣ እችላለሁ። እሑድ መስራት ነው በቃ። ጭንቅንቅ ያለ ምን ያለ ደስ ይላል እውነት ጋይሶች። አሁን ቪዲዮ እየሰራ ያለሁት በእጄ ነው። ካሜራውን በእጄ ነው እና የስቲክ ስፖንሰር ማድረግ የሚፈልግ ሰው ካለ ከላይ ባለው ስልክ ቁጥር ደውሉልኝ፣ እመጣለሁ። ደግሞ እየደረስን ነው። አሪፍ ነው ብዬ አስባለሁ ጋይስ። ሞተር ተከራይቼ መጣ አሪፍ ነበር፣ ግን ለወክ የሚሆን መንገድ አይደለም። ይሄው ኮሪደር እየተሰራ ነው፣ ግን በዚህ ወክ ማድረግ አልችልም። ይሄ ሁሉ እንዳለ ለኮሪደር ከአስፋልቱ አይበልጥም። የሆነ ምን እንደሆነ ትምህርት ቤት ነገር ነው። ይሄ ነው መሰለኝ እዩ ጩፋ የሚሰራው ፎቅ እንደዛ ነገር። እዛ ጋር እንደምታዩት ለእናንተ አይታይም። ሐውልቱ ጋር ደርሰናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ተከታተሉት። ይቻላል። መራመድ አልቻልኩም እንዳለ አዋራው። እስቲ እየደረስን ነው። ከዚህ ይታያል፣ ግን በጣም ትልቅ ነው። መኪና
ሐውልቱ አለ። በድጋሚ ላይ ሼር ሰብስክራይብ እንዳይረሳ። ተከታተሉ። ኪዩ ነኝ። የሆነ ግንቡ ላይ እዚህ የድሮ ሰዎች የተዋጉበት እንትን አለ። ፎቶ እንዳለ ታሪካዊ ሀገር ነው ይሄ ሀገር። ያልፌ ልፍ ልበልና አሪፍ ቪዲዮ አባቱ እንደሚሆን አሁን ያለሁት ኢንተርናሽናል ሆቴል ሐውልቱ ግርግር ይበዛል። ቆይ ደርሼ በደንብ አሳያለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በድጋሚ ተከታተሉ ጋይስ። እየወጣን ነው። ቤት አባቱ ነው የሚያምረው። እናታችሁ እስቲ እንደው ዞሬ ነው ማሳያችሁ። በዛ በኩል እንገባለን። ያው ከኔ ጋር እኩል ሊሆን ይታያችኋል። ፈረሱ ላይ ያለው ነው ከወጦና እዩት። እዚህ ጋር በገመድ ተዘግቷል። አሁን አይፈቀድም መውጣት ምናምን እያሉ ነው። በወጣ ደስ ነበር እስከዛ ማለት ነው። እስከዛ ግን አልተፈቀደም። እስቲ ሲፈቀድ ሌላ ቀን እንመጣለን። ወደዛኛው ወደ እዚህኛው ማለት ነው። ያኛውን ጥዬ የመጣው ነው። ምክንያቱም መውጣት አይቻልም ምናምን እያሉ ነው። ስለዚህ ወደዚህ መጣው ማለት ነው። ጋይስ ከዚህ ቆሞ ስናይበት በጣም ደስ ይላል። እቺን ደግሞ ይወት ስዕሎች አሉ ደግሞ ያበደ ነው ጋይስ። እዩ አውሎ ንፋስ እየተነሳ ነው። እዩት እግዚአብሔር እዩት። በስመ አብ ጋይስ አይቆምም እንዴ? ምንድነው ማየው? ከዚህ ተራምደው ወደዛ እየሄደ አሁንም አላቆም ሲኖ ፈራኩ እና በድጋሚ ኪዩ ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ጨርሱ። በሌላ ቪዲዮ እንገናኛለን። ምን አይነት ቪዲዮ ቀጣይ ላይ እንደምሰራ ንገሩኝ። ጋድ ምን እንደሚያክል ይወጣል። እንዴት አባቱ ነው። ቻው። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይመቻችሁ።